አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ደህና ናችሁ ያላችሁ? ኢድ ሙባረክ ሁላችሁ እና እንዴት ናችሁ? ደህና ናችሁ ያላችሁ? ትላንት ነበር ፖስት ላደርግ የፈለግኩት ቪዲዮ ያው አልተመቸኝም እና ዛሬ እስኪ የትላንትናውን ፕሮግራም እንዴት እንዳሳለፍን በትንሹም ቢሆን ላሳያችሁ ብዬ ነው። የኛ የኢድ ፕሮግራም ይህን ይመስላል። እንዴት ናችሁ ውዶቼ? ደህና ናችሁ ያላችሁ? እኛ ጋር ሁሉ ሰላም አልሐምዱሊላህ። እናንተስ ጋር ኢድ እንዴት አለፈ? እኛ ጋር በእንደዚህ አይነት ሁኔታ አልፏል። ደስ በሚል ሁኔታ የምትፈልጉት ነገር አለ ኑ ተፈደሉ እላችኋለሁ ውዶች። ያው ኢድ ሲሆን ብዙም አይመችም ቪዲዮ ፖስት ምናምን ለማድረግ በቃ ቢዚ ነው የምትሆኑት። በተለይ እኛ ሴቶች ቢዚ ነው እና የምንሆነው በኢድ ስራ ምናምን። ለዛ ነው ትላንት በቀኑ አለቀኩላችሁ። ያም ሆነ ኢንሻአላህ ዛሬ ፖስት አደርግላችኋለሁ ማለት ነው። እንዴት ናችሁ ውዶቼ? ደህና ናችሁ ያላችሁ? ኢድ እናንተ ጋር እንዴት ነው? ኢትዮጵያም ያላችሁ ስደትም ያላችሁ እንዴት አሳለፋችሁ? እኛ ጋር ይህን ይመስላል። የምትፈልጉት ነገር አለ። ዶሮ አለ፣ ስጋ አለ፣ አልጫ ክትፎ አለ፣ የምታውቁ አይቤ አለ በሁለት አይነት፣ የጤፍ እንጀራ አለ፣ ሁሉም ነገር አለ። እናንተ ጋር እንዴት ነው? እንዴት አሳለፋችሁ ኢድን? አልሐምዱሊላህ ወላሂ እኛ ጋር ደስ ሲል ነበር። ደስ በሚል ሁኔታ አሳለፍን። አልሐምዱሊላህ ከሞላ ጎደል ከቤተሰብ ጎን ባንሆንም ባለንበት ሀገር በቻልነው አቅም ያው ሰርተናል። ይህን ይመስላል ውዶቼ። በትንሹም ቢሆን ቀርጬ የላችኋለሁ። ያው ስሰራ ምናምን ልቀርጽላችሁ ፈልጌ ነበር ባለመመቻቸት ቢዚ ምናምን ስለሆንኩ እና ይህ የኢድ ሰላት ነው። በጣም ደስ ይላል ድባቡ ምናምን። ዋና ከሁሉም ነገር በላይ ደግሞ ለኢድ ሰላት ስትሄዱ ያለው ድባቡ ምናምን በቃ በጣም ደስ ይላል። ይህን ይመስል ነበር። ያው ስደት እንደ ሀገራችን አይሆንም በነገራችን ላይ ግን ይሁን አልሐምዱሊላህ። ጤና ካለ ሁሉም ይደርሳል ኢንሻአላህ። የዛሬ ዓመት ደግሞ ከቤተሰብ ተጨምረን የምናሳልፍ አላህ ያድርገን። ውዶቼ እናንተ ጋር እንዴት ነው ኢድ? ኢትዮጵያ ያላችሁ ማዳም ቤት ያላችሁ ኢንሻአላህ መውጣት የማትችሉ እረፍት እንኳን ወጣችሁ እረፍት ማሳለፍ የማትችሉ በማዳም ቤት ያሳለፋችሁ እንዴት ናችሁ ውዶቼ? አብሽሩ ኢንሻአላህ ያልፋል። ነገ ኢንሻአላህ ከቤተሰብ ተሰብስባችሁ የምታሳልፈው አላህ ያርጋችሁ ኢንሻአላህ። አይክፋችሁ ኢንሻአላህ። ሁሉም ያልፋል። ሰብር ካለ ጤና ካለ በተለይ ጤና ካለ ኢንሻአላህ ሁሉም ይደርሳልና እንዳይደበራችሁ በማዳም ቤት ያሳለፋችሁ እና አይዟችሁ፣ ሁሉም ያልፋል። ማያልፍ ነገር የለም። ይህን ይመስላል የሰላት ድባብ። በትንሹም ቢሆን ልቀርጽላችሁ ሞክሬያለሁ። እና ይህን ይመስላል። ያ ምግብ ስንሰራ ትንሽም ቢሆን አስገብቼላችኋለሁ። ዶሮ ወጡን ስንሰራ ምናምን እና የኢትዮጵያን ቪዲዮ ጨምሬላችኋለሁ። ኢትዮጵያ ቤተሰብ ምናምን ልኮልኝ አንድ ላይ ከቪዲዮ ከፖስት አድርጌላችኋለሁ። ይሄ ኢትዮጵያ ነው እንዳትወዛገቡ ብዬ ነው። የኢትዮጵያ ኢድ ሰላት ምናምን ነውና ይሄ እስኪ እዚህ ያላችሁ የኢትዮጵያ ድባብ የናፈቃችሁ ምናምን እንድታዩት ነው። እና ይህን ይመስላል የኢትዮጵያ ድባብ። በጣም ነው ደስ የሚለው።
እኔ እዛ እንዳለው ነው የተሰማኝ ይህን ቪዲዮ ሳይና እስኪ ለኦዲየንሶች ልላክላት አንድ ላይ ፖስት ላድርገው እስኪ ልላክላት ፖስት ላድርገው ከቤቱ ጋር ብዬ ከቪዲዮ ጋር ብዬ ነው። እና ይህን ይመስላል ድባቡ። ቢስሚላ በጣም ደስ የሚለው የኢትዮጵያ እንደ ሀገራችን እኮ የሚሆን ነገር የለም ወላሂ። አረንጓዴነቱ፣ ለምለምነቱ፣ አስለን ድባቡ ራሱ ቢስሚላ ሰው ማሻአላ። እኛ ኢንሻአላ ሀገራችን ገብተን በሰላም እንደዚህ ፏ ብለን ኢንሻአላ የዛሬ ዓመት የምናሳልፍ አላህ ያርገን። ይህን ይመስላል ውዶቼ። በጣም ነው ደስ የሚለው። ብስሚላ እና እንደምታዩት ማሻአላ ሰው እና ይህን ይመስላል ውዶቼ የኢትዮጵያ ድባብ እና ያው ይህን ይመስላል። አልሐምዱሊላህ ከሞላ ጎደል እኛ በእንደዚህ አይነት ሁኔታ አሳልፈናል እላችኋለሁ ውዶቼ። ያው ካሜራ ስር መግባት የማይፈልግ ሰው ምናምን ስላለ ነው ያላስገባውላችሁ በድምጽ የገባውላችሁ ማለት ነው። አንዳንድ ሰው ደግሞ ሊቀረጽ ምናምን የማይፈልግ ሰው ይኖራል እና በመካከል እዛ ነው። በጣም ደስ ሲል ነበር። እኛ ጋር የቤተሰብ ናፍቆት ቢኖርም ምናምን ግን ያው ተነጥላችሁ የሰው ሀገር ምናምን ስታሳልፉ የሚሰማ ስሜት አለ። ግን አልሐምዱሊላህ ኢንሻአላህ እናንተ ግን እንዴት አሳለፋችሁ ውዶች? ይህን ይመስላል እኛ ጋር ውዶቼ። ያው ቪዲዮ እንድታዩት ነው ዝም ያልኩት በመሀል። እና ይህን ይመስላል ውዶቼ። እንደተመቻችሁ ተስፋ አደርጋለሁ።
ይህ ፕሮግራም ምናምን ነበረ የኛ የሴቶች ያዘጋጅነው ነገር እና እሱን በመሀል አስገብቼላችሁ ነው። እና ይህን ይመስላል ውዶቼ። እና ፈታ በሉ፣ እንዳታስቡ፣ እንዳትጨናነቁ፣ እንዳይከፋችሁ። ሁሉም ያልፋል፣ ማያልፍ ነገር የለም። እንዳይሰማችሁ ውዶቼ። እኔም በፊት ይሰማኝ ነበር ኮንትራት ስሰራና በቃ ይከፋኝ ነበር። በኢድ ምናምን እያስታወስኩኝ አለቅስ ነበር ምናምን። ግን ዛሬ ላይ አልሐምዱሊላህ ሁሉም አልፎ ያው ማያልፍ ነገር የለምና እንዳይከፋችሁ ውዶቼ፣ ማዳም ቅመሞች። እና አዲስ ጀማሪዎች አብረን እንደግ፣ ቤተሰብ እንሆን። ላይክ አድርጉኝ፣ ቪዲዮን እስከ መጨረሻ በማየት ተባበሩኝ፣ አሳድጉኝ። እና ከእናንተ ላይ ምንም የሚጎድል ነገር የለም። በቅንነት ሁላችሁም ደምሩኝ፣ ሰብስክራይብ አድርጉኝ። እና ጀማሪዎች አብረን እንደግ፣ ኢንሻአላህ እንድንለወጥ። ዩቱብ ጠንክረን ከሰራን አሪፍ እንትን ነውና እንጠንክር፣ እንበርታ ውዶቼ እላችኋለሁ። አብረን እንደግ፣ እርስ በርሳችን እንደጋገፍ። እና ይህን ይመስላል ውዶቼ። እና ውዶቼ እንዳይረዝምባችሁ በቃ እላችኋለሁ ውዶቼ። ሰላም አለይኩም ወረህመቱላሂ ወበረካቱ።